ሰላም ቤተሰብ እንዴት ናችሁ? አለው እግዚአብሔር ይመስገን። በእውነት በጣም ነው ደነገጥኩትና ብቻ እንጃ እንዴት እንደደነገጥኩት ልነግራችሁ አልችልምና ብሩኬ እንግዲህ ያሞታል፣ ሆስፒታል ውስጥ ነው አለ፣ መርፌ የተወጋ ነውና ብቻ እግዚአብሔር አምላክ ምሕረቱን ይላክልህ ወንድማችን። ፈጣሪ ከክፉ ሁሉ ይጠብቅ፣ ከክፉ ይሰውርክ። እግዚአብሔር አምላክ ምሕረቱን ይላክልህ ይላሉ። ሌላ ምንም የሚባለው ነገር የለም። እንግዲህ ብቻ ከባድ ነው። አንዳንዴ ምን መሰላችሁ እኛ እነሱ የሚያመጡት ፕራንክ ነው ምናምን ነው ብለን እናወራለን፣ ግን እነሱ ህይወታቸው ላይ ምን እንደሆነ ምን እንደተፈጠረ ያለ እኛ የምናውቀው ነገር የለም። አንዳንድ ዩቲዩበሮች ያው ሁሌ ቀልድ ፕራንክ ምናምን ነገር ሲሰሩ ሆነ ሪሊ የሆነ እውነተኛ የሆነ እንኳን ህይወታቸው ላይ ከተፈጠረ እኛ ሁሌ እንደዚህ ቀልድ ነው ፕራንክ ነው ያልነ ነው እዚህ የምናወራውና ለምን ሁሌ ቀልድና ሪል የሆነ ነገር ለይቶ ስለማያመጡ ወደዚህ እና ሁሌ እንደዛ ነው የምንወስደውና ብቻ ያው አንዳንዴ ጭንቀት ሲበዛ ጥሩ አይደለም። ለሰው ልጅ ጭንቀት በጣም ከባድ ነው። ስትጨናነቁ ስትሬስ ነገር ውስጥ ስትገቡ መጨረሻ ኢማም ላይ ነው የምትወርቁና ጥሩ አይደለምና ያው ምናልባት ብሩኬና ሃይሚ መሀል የተፈጠረ ነገር እውነተኛ ነገርም ከሆነ ያ ነገር ደግሞ ያሰበ የተጨነቀ ከሆነ በጣም ጥሩ አይደለምና ማታም ራሱ ቪዲዮ ላይ የተናገረ ነበር። ሁሉ ነገር አስጣልቶኛል፣ በጣም እየተጨናነኩ ነው፣ በቃ አንዳንዴ ሁሉ ነገር ጥዬ መጥፋቱ ላይ ያሰብኩ ነው ያለ ነበርና አንዳንዴ የሰው ልጅ ተስፋ ሲቆርጥ ብዙ ነገር ያስጨንቃልና ብቻ እግዚአብሔር አምላክ አንተ ፈጣሪ ማርክ ያው እግዚአብሔር ይማርክ። ሌላ ምን እንላለን? ሁላችሁም በጸሎታችሁ አስቡ በየእምነታችሁና እግዚአብሔር አምላክ ይማር ወንድማችን። አይዞክ፣ ፈጣሪ ካንተ ጎን ይሁን። የምትወደው የእመቤቴ ድንግል ማርያም ትጠብቅ፣ ክርስቶስ ካንተ ጋር ይሁን እላለሁ። ሌላ ምንም ምለው ነገር የለም። አይዞክ።